ምግብ እኮ አልበላሁም። እንትና መልክተኛ ዋትስአፕ ጋይስ እንዴት ናችሁ? ዛሬ ይቺን እንስት ዴት ይዣት ልውጣ ነው። ተመልከቷት። ዴት የምታደርጉት ሰዎች በምን ያክል ብር ይዟችሁ እንደሚወጣ ያሰባችሁ ነው። ዛሬ ዴት የምናደርገው ያሰባችሁ እስቲ በዚህ ከተማ ላይ ይቺን የምትመስል እንስት ሴት ልጅ እንዴት አድርጊ በመቶ ብር በመቶ ብር አብራችሁን ቆዩ። ቅረስ መድኃኒዓለም ነው ውድ ቤት አይደለምና ይሄ እዚህ መኖርማ አለ። እንዴት ነሽ? ሰላም ነው? ይሄ ስንት ነው ቆቃ? አረምሩት ላይ ነው የአስር ብር ዲፈረንስ ነው ቢበዛ። እግዚአብሔር ይመስገን 10 ብር ነው 15 ብር ነው አይደለም። በአጼ ምናምን ጊዜ ይበላል አይደለም። እንደዛ አይደለም። ቢቢ በጣም ውድ ነው። መቶ ብር እኮ ነው ያለው። ችጋራ የሚላችሁ የችጋራ አዘናል። የመጣው 25 ብር ነው። ውድ ቤት ፋይናሊ ውድ ቤት መተናል። 25 ብር ተከፍሏል ማለት ነው። ስለዚህ መጀመሪያው ቁርስ 70 ብር ነው የፈጀው። ስፔሻል የሆነ ቤት ነው ያመጣው። ባይ ዘ ዌይ ስፔሻል ቤት ሼር አለኝ። This is why men are manipulative የሚባሉት በዚህ አሁን ከዛ ይላችሁ እንዴት ነው መወስደው መሰላችሁ? ብዙ ወንዶች ይሳክሱና ሴቶች ብር እንዳላቸው እንደስቡ ያደርጋሉ። ብሮክ men የሚያደርጉት ነገር ይገርም። ይሄ ነው this is how they talk ነው። አሁን አንቺ ቆይ ቁርስ ልትበይ ነው በቃ ስልክ እንቻር ሳትሳቀቂ የምትፈልጊ ነገር አዘሻል አይደል? ቁርስ ወጥቷል። ተሳቀቂያለሁ እንጂ 100 ብር ብለኝ ሳይመጣ ባይዘው በጣም ውድ ነው ያወጣ ነው። እዛ ጋር 75 ብር ባይዘው ሻይና አንድ እኔ ሁላ አልበላም ግን አይመቸኝም። ለምን ነው የማይበላው? እኔ አይመቸኝም። ኖ ዘይት 100 ብር በጅቶ ነው የመጣው። ውጪ ላይ ያለው ዘይት አይመቸኝም። እኔ ኦማር ዘይት አሊስ ያለ እንጂ ኦማር የሚባል ዘይት አለ። እሱን ነው የምጠቀመው። እዚህ ግን በሼፍ ነው የሚሰራ። አይመችም። አረች አንተ ቆይ እኛ ጋር ብቻ ነው ዋው ሲታይ ይዛል እንትና ታረጊ ኢንስታግራም ስቶሪ እኔ ግን እውነት ነገር በእውነት ነው ማለት ነው። ቢዚ እየተደረኩ ነው ያለው። አልገባችም? አረ ቢቢ እንደዛ ነው ይመስላል። I hope people ሰዎችን መርዳት በጣም ያስደስተኛል። አንዳንዴ ቴካዌ እያደረኩኝ እንደዚህ ከምግብ ቤት እየወሰድኩ መንገድ ላይ ያሉ ሰዎች ምናምን መልክተኛው ለምን አንተ ከምትረዳ ሂድና ታረዳ። መልክተኛው ያለፈ ነው። ብዙ እንደዚህ አይነት ቤቶች ተጠቅመናል። ግን ጥሩ ነው። እንዴት ነው ላይፍ? ምንድነው ሰፖርት ማድረግሽ ነገር አለ? ጸጉር መሰሪያ አለ ቢሮ ነኝ አንድ ቀን በቃኝ። እኔ በቃኝ። አይመችም። ብዙ አይመችም ለነገር ብዙ እንኳን እናንተ በቃኝ ዝም ብላችሁና እንዴት ነበረ ምግባችን? እንዴት ነበር? ምን በቃኝ። አሁን ትንሽ ዋክ እናደርግና የሥራ ጉዳይ ስለተደወለብኝ እንትን ላለሽ እሄዳለሁ። እስታይ እንኳን ደወሉ። ኖ አሁን እንጆይ እንድታረጊ ነው አየሩን ምናምን ኔቸርን ተፈጥሮን ምናምን እንዲህ ተፈጥሮ ይሄ ተፈጥሮ ነው። ይሄ ሲሚንቶ ተፈጥሮ ነው። ተፈጥሮ እንዲህ ኮብልስቶን ምናምን አሁን እንዲህ በጣም የትም እንጆይ ማደግሚውን ላይፍ ነው እያኖርሻለሁ። ስለዛ ገና አሁን 25 ብር ዱቤ ሊጋብዘኝ ነው። 25 ብር ተርፎናል። በሱ በ10 ብር ዱቤ እንበላለን። ዋክ እያደረግን ነው። ለስናክ ነገር እንዴ ለብላ እንጂ እስካሁን እኮ ምንም አልበላም እንዴ ለስናክ ነገር እሷን እንበላለን። የ100 ብር እንትኑ ይሄ ይመስላል።
እሷን ስንበላ ደግሞ እንቀጥላቸዋለን። ሰው እንዳታምኑ ነው ዋናው ዓላማ። ይሄንን አስገባል። ይቆረጣል። ይሄ ወንዶችዬ አዳ እቆርጣለሁ። እሺ ተዘረረች ልጅቷ። ምንም ያንን ዱቤም የምትበላበት ምንም የምታረግበት ኤነርጂ የላት። የት ያለ ነው? ምግብ እኮ አልበላሁም። አጋብዝኩሽ አንዴ ገደለኝ እኮ ነው በእውነት ጋብዝኩሽ አንዴ። ኧረ በእናትህ ምንም ምግብ አልበላሁም እኔ አልችልም። ከዛ ጭራሽ ምን ይላል ዱቤ ትበያለሽ ምሳ ዱቤ አድርገህ 25 ብር አለን አሁን። በቃ 25 ብር የሆነ ነገር እናደርግበታለን። 25 ብር እዚህ ካፌ ውስጥ ማለት 25 ብር ልክ 25 ብር ስቴኪኒ ቱስፔስት አይሸጡም። 25 ብር አይሸጡም። ኤኒዌይስ እዚህ እንበላለን። ልጅቷ በመቶ ብር የምትውል አይነት ሰው አለች። ምንም ከማን ጋር ነው የምትይው? ከራሴ ጋር ውል 100 ብር አይበቃኝም። ከብቻዬን እንኳን ብቻ ስማ 100 ብር ምን ያደርጋል? ሲጀመር በጣም እንደዚህ የሚሉ እንስቶች አሉ። ተጠንቅቋቸው ወንዶች። 100 ብር ግን እውነት ግን ፐርፐዝለስ እንደሆነ ግን ገባህ ማለት አልገባኝም። ገና 25 ብር ታርፎናል። 25 ብር ታርፎናል። ምግብ እኮ በልተን አይደለም ማለት ምግብ አልበላንም። ሪል ምግብ አልበላንም። 100 ብር ምንም ጥቅም የለውም። ሪል ምግብ ማለት እኛው ጠግቤያለሁ። መደናነብ እንዴት አይነት በራዳ ሰውዬ እንደሆነ እኔ አልጠገብኩም። ጠግቤያለሁ። እኔ አስቀምጥ። እናመሰግናለን። እሺ ውሃ መጥቶልናል። ይሄ ብቻ ራሱ One eternity later